ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለመሆኑ ጧት ከእንቅልፋችን ስንነሳ ወር ደግሞ ስትነሱ እንደ አብዛኛው ሰው ወይኔ ዛሬ ድካም ድካም እያለኝ ነው ወር ደግሞ ቀን ሙሉ ዝልፍልፍ ብላችሁ የምትውሉበት ጊዜ ታሳልፋላችሁ አይደለ? ይህ ሁኔታ ብቻችን አይደለንም። ማለት ጥናቶች እንደሚናገሩት ከሆነ በአሁኑ ጊዜ በዓለም ላይ አስር አራት ወር ደግሞ ከ100% 40% ያህሉ በዚህ ችግር የመተኛት ችግር ወይም ደግሞ ሁልጊዜ የመደካከም ስሜት አለበት ይላል። ነገር ግን የሚገርማችሁ የብዙዎቻችን ችግር የእንቅልፍ ማጣት ሳይሆን ስለ እንቅልፍ በአእምሯችን የያዝናቸው የተሳሳቱ የሆኑ ሀሳቦችና ጭንቀቶች ናቸው። ዛሬ በእንቅልፍ ሳይንስ ሊቃውንት የተረጋገጡ የሆኑ 7 ትላልቅ የውሸት ላይ የሚወሩ ወሬዎችን አንድ በአንድ እናያለን። እነዚህን ካወቃችሁ በኋላ አላስፈላጊ ጭንቀታችሁን ቀርቶ ሰላማዊ እንቅልፍ እንደምተኙ እርግጠኛ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው በቂ ሰዓት ከተኛን መቼ እንደምንተኛ ለውጥ የለውም የሚል እሳቤ አለን። ይህ አንደኛውና ትልቁ ስህተት ነው። ለምሳሌ እኔ በቀን 8 ሰዓት እስካገኘው ድረስ ለሊት 8 ሰዓት ተኝቼ ጠዋት ብነሳ ኦር ደግሞ ከሰዓት 8 ሰዓትም ተኝቼ እስከ 4 ሰዓት ብተኛ ኢትስ ኢነፍ ነው፣ እኩል ነው ብለን እናስባለን። ግን ይሄ ፍጹም ስህተት ነው። ለምን መሰላችሁ? ሰውነታችን ሰርካዲያን ሪትም የሚል የተፈጥሮ የሆነ ሰዓት አለው፣ የራሱ የሆነ ሰዓት ማለት ነው። ይሄ ሰዓት ውጭው ሲጨልም እንድንተኛ፣ ቀን ደግሞ ፀሐይ ሲወጣ ምናምን አይምሯችን ነቃ እንድናደርግ ፕሮግራም የተደረገ ነው ባይ ኔቸር ማለት ነው። ተፈጥሮን ተቃርነን በሌሊት ስንሰራ ኦር ደግሞ በቀን ብዙ ሰዓት ስንተኛ የሰውነታችን የጭንቀት ሆርሞን ይጨምራል። ሰውነታችንን የበሽታ መከላከል አቅም ይቀንሳል። በጣም ብስጩ እንሆናለን ለነገራቶች፣ ፊድባካችን ጥሩ አይሆንም። ስለዚህ ሰዓት መሟላት ብቻ ሳይሆን ኖርማሊ በትክክለኛ የሌሊት ሰዓት መተኛት ለጤናችን ጥሩ ነው። ያ ማለት ግን ሁሉም ሰው እንደዛ ነው ማለት አይደለም። አንዳንዶቹ ኤክሰፕሽናል የሚመቻቸው ሰዎች አሉ። ሌሊት መስራታቸው ሞር ኢፌክቲቭ የሚሆንላቸው ሰዎች አሉ። ስኖት የሆነ ቋሚ ህግ አይደለም ማለት ነው። ስለዚህ ሰውነታችን አዳምጠን ለሰውነታችን የሚሆነውን የእንቅልፍ ታይም ነው ልንመርጥለት የሚገባው። ሁለተኛው ደግሞ ሁሉም ሰው የግድ 8 ሰዓት መተኛት አለበት የሚል ነው። ይሄ ወሬ በጣም ብዙ ሰዎችን በጭንቀት እንቅልፍ የሚነሳ ነው። ለምሳሌ 5 ሰዓት ከተኙ በቀን ወር ደግሞ 4 ሰዓት ከተኙ በቀን የተበላሸ ምናምን አይነት ስሜት ይሰማቸዋልና ይሄ እኔንም እናንተንም ያጋጥመናል። ሳይንሱ ግን የሚለው 8 ሰዓት የሚለው ጀስት የዓለም የአማካይ ቁጥር እንጂ ሁሉም ሰው ያን ሰዓት መተኛት አለበት ማለት አይደለም። አንዳንድ ሰው 6 ሰዓት 5 ሰዓት ከተኛ ለሱ በቂ ሊሆን ይችላል። አንዳንድ ሰው ደግሞ 9 ሰዓት 10 ሰዓት ካልተኛ ሰውነቱ አክቲቭ አይሆንለትም። ስለዚህ የሚያስፈልገው ነገር ሰዓቷን ብቻ 8 ሰዓት ማድረግ ብቻ ሳይሆን የራሳችንን ሰውነት ማድመጥ ነው። ልክ ጠዋት ስንነሳ ያለ አላርም የምንነሳ ከሆነ ከዛ ሰውነታችን ላይ አክቲቭ የሚሆን ከሆነ ድካም የማይሰማን ከሆነ ቀን ሙሉ ሻይ ቡና ካፌን ያለባቸውን የማያስገድደን ከሆነ ንቁ ከሆንን በቃ ይሄ የኛ ታይም ነው ማለት ነው። 6 ሰዓት ብንተኛ 9 ሰዓት ብንተኛ ሰውነታችንን ልናደምጥ የሚገባው። ሶስተኛው ደግሞ የሞባይል ይሄ ብሉ ላይት የሚባል አለ። እሱ እንቅልፍ ይነሳል የሚባል ነገር አለ። ስልካችን ላይ ናይት ሞድ ምናበራ ወይም ደግሞ ብሉ የሆኑ ላይት ፊልተሮችን የምንጠቀመው ምናምን ለዚህ ነው አይደለ? ሰማያዊ ብርሃን እንቅልፍ ይነሳል ኦር ደግሞ የሆነ የተጋነነ ነገር አለው ይሄ ነገር ማለት ነው። ግን የሃርቫርድ ዩኒቨርሲቲ ተማሪዎች ሰዎች ከመተኛታቸው በፊት ለ4 ሰዓታት መጽሐፍትን እንዲያነቡ በስክሪን ላይ ማለት ነው አድርገው በጣም ከፍተኛ ብርሃን አድርገው እንዲያነቡ ያረጓቸውና ውጤቱ ምን ይሆናል መሰላችሁ? እንቅልፍ የሚወስዳቸውን ሰዓት ያዘገየባቸው 10 ደቂቃ ብቻ ነው። ያ ሁላ ሰዓት ተመልክተው ማለት ነው። ስለዚህ ስልካችንን ስንነካካ እንቅልፍ የሚጠፋው በብርሃኑ ምክንያት ሳይሆን በስልካችን ውስጥ የምናያቸው ቪዲዮዎች ኦር ደግሞ የምናነባቸው ጽሁፎች ወሬ፣ ሶሻል ሚዲያ በጣም ብዙ ወሬዎች አይምሯችንን ይይዙታል፣ ለአይምሯችን ስራ ይሰጡታል። ያን ሲያስተነትን ነው አይምሯችን እንቅልፉን ለብዙ ሰዓት የማይተኛው ማለት ነው። አራተኛው ደግሞ የእንቅልፍ መከታተያ አፖች ወይም ደግሞ ስሊፕ አፕ እንላቸው የተሻለ እንድንተኛ ይረዳናል እንላለን። አሁን ላይ ስማርት ዎች አሉ፣ ሰዓት የምናደርጋቸው ወይም ደግሞ የተለያዩ አፖችን ተጠቅመን እንቅልፋችንን መለካት ልማዳችን ሆኗል። ጠዋት ተነስተን ስልካችንን ስናይ እንቅልፍ ጥራት የእንቅልፍ ኳሊቲ ከ50% ነው ሲለን በቃ ጥሩ ስሜት እንኳን ቢሰማን ወይኔ ዛሬ ድካም ሊለኝ ነው ወርደን ብለን በራሳችን ላይ የሆነ ህመም እናመጣለን። ሳይንቲስቶች እንደሚናገሩት ግን እስካሁን በዓለም ላይ በማንኛውም የህክምና ማህበር እውቅና ያገኘ አንድም የእንቅልፍ አፕሊኬሽን የለም። ኖርማል አፕሊኬሽኑ የሚሰሩት በሌሎች ሰዎች ነው። የእነሱ ቀመር ደግሞ ለሁሉም ሰው እኩል አይሰራም። ስለዚህ አፕሊኬሽኑ የሚለንን ሳይሆን ኖርማሊ ሰውነታችንን የሚነግረንን ነገር ነው ልንሰማ የሚገባው ማለት ነው። በነገራችን ላይ እስካሁን ካየናቸው ነጥቦች የትኛው ይበልጥ
ገረማችሁ ወር ደግሞ ሳባችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቪዲዮ ላይክ ማድረጋችሁን እንዳትረሱ። አምስተኛው ደግሞ ቅዳሜና እሁድ እንቅልፍ ማካካስ ይቻላል ብለን እናምናለን። ከሰኞ እስከ አርብ በስራ ምክንያት 5 ሰዓት ብቻ ተኝተን ቅዳሜና እሁድ ሲሆን ግን ሙሉ ቀን ተኝቼ ያካክሰዋለሁ ብለን የምናምን ሰዎች አለን። ነገር ግን ልክ እንቅልፍ እንደዚህ አይደለም። የሆነ አጠራቅመ ነው የምንወጣው ነገር አይደለም። የሆነ የተከማችን ነገር በአንድ የማዋረድ የምንችለው ነገር አይደለም። በሳምንቱ መሀል ያጣነውን እንቅልፍ በሳምንቱ መጨረሻ ከመጠን በላይ ተኝተን ለመተካት ስንሞክር ቅድም የነገርኳችሁን የሰውነታችንን የተፈጥሮ ሰዓት ወይም ደግሞ ሰርካዲያን ሪትምን የበለጠ እናበላሻሸዋለን፣ እናወሳስበዋለን። ይህ ማለት ደግሞ ጠዋት ስንነሳ የባስ ደክሞን ነው። ሰኞ ዕለት ስንገኝ በጣም ሰውነታችን ደክሞን ነው የምንገኘው ማለት። ስለዚህ ሁሌም ቢሆን በተመጣጠነ ሰዓት መተኛት ይበልጣል ከማካካስ ይልቅ ማለት ነው። ስድስተኛው ደግሞ ሜላቶኒንን እንክብል መውሰድ ነው። እንቅልፍ ያመጣል እንላለን። ይህ በተለይ አሁን በፋርማሲዎች እና በተለያዩ ቦታዎች ላይ እንቅልፍ ማምጫ ተብሎ የሚወሰዱ ታዋቂ ሰፕሊመንቶች አሉ። አንዱ ሜላቶኒን ነው። ሌሎችም ይኖራሉ ኖርማሊ ማለት ነው። ይሄ ሜላቶኒን ማለት ሰውነታችን ውስጥ የሚገኝ ሆርሞን ነው፣ ኤንዛይም ነው፣ ለእንቅልፍ የሚሆን ማለት ነው። ነገር ግን የምንወስዳቸው እንክብሎች ሜላቶኒን የተባለው በእንቅልፍ ሰዓት የመውሰጃ ሰዓታችን ላይ የሚያፈጥንልን በአማካይ ከ7 እስከ 10 ደቂቃ ብቻ ነው። ይህ ማለት ምንም አይነት ከባድ ለውጥ የለውም ማለት ነው። ኢቨን ለዛ ነገር አዲክትድ ከመሆን ውጭ ጥቅም አይኖረው። ሜቢ ለአንዳንድ በጣም ረጅም ጉዞ አድርገን ሊሆን ይችላል፣ ኦር ደግሞ ስፔሻል የሆኑ ኬዞች ላይ ልንጠቀም እንችል ይሆናል፣ ኦር ለህመም ምናምን። ከዛ ባሻገር ግን ለተለመደ አይነት የእንቅልፍ ፕሮግራም ጥሩ መፍትሄ ሊሆን አይችልም። ሰባተኛው ደግሞ እንቅልፍን ከፋፍሎ መተኛት ወይም ደግሞ ፖሊፌዚክ ስሊፕን ስራን ያሳካል ብለን እናምናለን። ይህ ወሬ በቀን ውስጥ ለ2 ሰዓት ኦር ደግሞ ማታ ለ3 ሰዓት እያደረገን እየከፋፈለን 40 ደቂቃ እየተኛን ከዛ ነው 2 ሰዓት መስራት፣ 40 ደቂቃ እየተኛን 2 ሰዓት መስራት የሚል የቢዝነስ ሰዎች የሚጠቀሙት ነገር ነው። እንሰራበታለን ብለው ያምናሉ፣ ቴክኖሎጂ ላይ የሚሳተፉ ሰዎች ማለት ነው። ነገር ግን የእንቅልፍ ሳይንስ አዋቂዎች የሚሉት ይህንን በጣም አጥብቀው ይቃወማሉ። እንቅልፍን ሰባብረን ኦር ደግሞ ከፋፍለን መተኛት የማሰብ ችሎታችንን ያጠፋል፣ የማስታወስ አቅማችንን ይቀንስብናል። በዚያ ላይ የምንሰራው ስራ ጥራት አይኖረውም ኖርማሊ ማለት ነው። ስለዚህ በምርምር እንደተረጋገጠው በዚህ መንገድ የሚተኙ ተማሪዎች የፈተና ውጤታቸው ኢቭን ዝቅተኛ ነው። ከፋፍለን መተኛት የሚጠበቅብን አንዴ ወጥ የሆነ ጥሩ እንቅልፍን ልናገኝ ይገባል ማለት ነው። እንደ ማጠቃለያ ባጭሩ ማለት ነው ስለ እንቅልፍ ሰዓት ቁጥርና ህጎች ከመጠን በላይ አትጨነቁ። ሰውነታችን ሲደክመው እንዲተኛ፣ ሲበቃን ደግሞ ነቃ ብለን በተፈጥሮ የተሰጠን አይነት ኢነርጂ እንድናገኝ መስራት ይኖርብናል። ዋናው ነገር ደግሞ ከመተኛታችሁ በፊት አይምሯችሁን ከጭንቀት ነፃ ማድረግና ምቹ ቦታ መፍጠር ነው። ዛሬ የነበረን ቆይታ ይህንን ይመስላል። እናንተ እንቅልፋችሁን እንዲስተካከል የምትሞክሩትን የሰራላችሁን ዘዴ ካላችሁ ታች ኮመንት ላይ አካፍሉኝ። ቪዲዮን ከወደዳችሁት ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።